እናትሽን አታሰድቢ፣ እናትሽን እንደዚህ አይነት ላይክ አይዲያ ሰው አይኖርበት። ይሄ የፋሚሊ ቤት ብለህ ስማኛ ሻርኮ ብለሃል። ሰማኛ ወንድ ብትሆን ወንድ በሆነ ብትወዳት እንደዛ ነው። አንተ ግን ትፈልገዋለህ። አንተ ይሄ እንደውም ዮኒ አይ ቲንክ እሱ ነው በዚህ አድርጊና ውጭ ያላት እሱ ነው ብዬ አስባለሁ። ብሮ ፕሮሚስ አስባለሁ እና እንደዚህ ያደርጋል። አንድ ነገር ቆይ፣ አንደኛ ነገር ጌሙን አቋርጬዋለሁ ወገን። አንድ ቆይ፣ ይሄ ለማስመሰል የምታደርገው ነገር ምን ይሻላል? ሁለተኛ ነገር ልንገርካ፣ ይሄ ጌም አዲስ ለኔ ጌም አይደለም። አንድ ጌም ቤት ሌላ ጌም ይመጣል እኮ ከሁለት ወር ከሶስት ወር በኋላ ማድረግ ይችላል። ስለ ጌም ማስቤ አላውቅም። ገባ? ጌም ማድረገው ለተቸገረ የምረዳበት ማንም ያውቃል። አንተ ስለማታውቀኝ ልታወራ ብዙ ትችላለህ። አያፈቅርም ሰው አያፈቅራትም ሊባል አይችልም። በማንም ሰው ገብተህ እንደዚህ ልትል አትችልም። ኦኬ አታፈቅራትም። ያችኛዋ ባለፈው የነበረችው እሷን ተፈቅራት ነበር። ማንም ልጅ ባለፈው አሁን ዮኒ ጠይቀው፣ እኔን አልግባባም መሰለኝ። ጠይቀው ዮኒ ማነች? ዩኤክስ የትኛው ኤክስ የለኝም ብሮ። እሺ የቲክቶክ ገባና ነገሮች እንዳይበለሻሹ ማውራት እችላለሁኝ። እኔ ለሴት ቅድሚያ ስጥ። እሺ አንድ ደቂቃ ላውራ። ገና መግባትሽ እኮ ነው። እንዴት ነው ጓልሽ? አንድ ደቂቃ ላውራ። ገና ከመግባት ጓ ይሄማ አይሰራ። አይ ቆይ አሞሬ፣ አሁን አንተ ለእሷ እንደዚህ እሷ ለአንተ ምን ያህል ዲፌንድ እንደምታደርግ እያየን ነው በአደባባይ ላይ። ነገር ግን አንተ ለእሷ እንዴት ነው ዲፌንድ የማታደርገው? እሷን ከምትሰርባት ጋር ዲስስፔክትፉል ከምታደርጋት ሴት ጋር ቀጠሮ ጌም ፕላኑ ራሱ እንዴት ይመጣልሃል? ታንክ ዩ that's a great question ብሮ። it's okay ጌሙን ሰርጀዋለሁ። ኦኬ ኖ መሰረዙ ሳይሆን መጀመሪያ አሁንማ ላውጋ ይዞሃል። አሁን የምጠይቅ ምንድን ነው እሷን ዴይዚን ዲስሪስፔክት ከምታደርጋት ከማትወዳት ጋር ፈርስት ኦፍ ኦል ዋይ ሃንግ አውት ዊዝ አንተ እውነተኛ አፍቃሪዋ ከሆንክ ዋይ እንዴ? ምንም ጥልት ያላቸውም እኮ ዴይዚ ምንም ችግራቸው ምንም ነገራቸው ዴይዚ Do you get along with Johnny or not? No, I don't like her. Thank you. But he's but lying. The thing is, TikTok is TikTok Malad's business. Like, it doesn't really matter to me. Like, literally. Okay, what am I supposed to do? Like, it's... Thank you. What I'm saying is, they don't got any problem. That's what he's saying. I mean, like, me and Johnny, we never got along. Even from the beginning, we never got along. But, you know, sometimes we would play games and stuff, but we never got along. But okay. TikTok, you know, man, why do I care about that? I don't. Let me ask you, are you okay is kicking with her? Kicking? Like, what do you mean kicking? I mean, like, talking, whatever you say. They were flirting big time. You know that. I know that. ዮኒ ለምን ነው ወደ ሶስት ወደ አራት በኃይለኛው ፍለርት ታደርጋለህ? ብሮ ይሄን ማለት ክዳች ልንገርህ። ኦኬ ዮኒ ወደ 5-6 አጀንዳ እንደገና እየዘሩ አንተ ጋር አጀንዳ ጉዝጓዝ እኮ ነው። በቃ እሷማ she's a good girl. I would tell you Daisy's an amazing woman. I would tell you ስማ ኦኬ we know that. listen ዮኒ ማኛ ስመኛ እንዴ ከእናቷ ጋር ፒስ ፍጠር አለችኝ ባለፈው። ኦኬ ብለን ከእናቷ ጋር ግሩፕ ከፈትና ስለ ሌላውን ነገር ተው። ገባ? ዴዚ የምትፈልገውም ከሆነ ልንገር፣ እናቷ እኮ ነገም እኮ ለእኔ አማች ትሆናለች። እና እንዴት ሆና ነው የምትሆነው በዚህ ደረጃ? ምን ማለት ነው? ከእሷ ጋር ዲስሪስፔክት እየተደራረግ ከእናቷ ጋር በሚያስቀይም ሁኔታ ነው አሁን ያላችሁት። እንዴት ነው ፒስ የምትፈጥሩት? ዩ ቴል ሚ ብሮ። ሌላ ሳልሄድ ከሶሻል ሚዲያ ላይ ሳይ ብዙ ፍቅር እኮ በእንደዚህ አልፎ በእኛ ይቅርታ አድርጉልኝ። ዴይዚ let me tell you one thing, right? And I promise you Daisy, bro, I promise you whatever motive